ያለው ነገር ኢየሱስ ብቻ የቀረበት ነው። ሃሌሉያ! ኢየሱስ የቀረበት ነው ስንል ግን ትንቢትን ጠቅልሎ ወርውሮ ሳይሆን ትንቢትን አምጥቶ አካላት ይዞት ነው። ሃሌሉያ! ትንቢትን ኢየሱስ ክርስቶስ አለብላቸው ዕብራውያን 10 ላይ ያለውን ነገር ከዛ እንዴት በርሱ በእግዚአብሔር ፊት ያለን ቫልዩ ይገባናል። ሃሌሉያ! በርሱ ተቆጥረናል። በርሱ የሆናቸው ብዙ ነገሮች አሉ። በርሱ ስለሆንን ሰማይ አውቆናል። ሃሌሉያ! መጣና ለሕግም ለነቢያትም ክፍል ሊሰሩ ሲፈልጉ ተቃወማቸው። ሕግም ነቢያትም ስለ ኢየሱስ አወሩ እንጂ በራሳቸው የቆሙ ወይም ደግሞ የነገር ጥላናቸው እንጂ የመልካም እግዚአብሔር ሊያመጣ ያለው ነገር ጥላናቸው እንጂ በራሱ ዋና ነገሮች አይደሉም እያለ ነው መጽሐፍ። ከዛሳ እግዚአብሔር ነቢያትንም ሕግንም በክርስቶስ ምን አከታቸው? አካል ሳይዛቸው ሁለት አካል ጠፋ፣ አንድ ቀረ። ኢየሱስ ክርስቶስ። ኢየሱስ ክርስቶስ ቀረ ስንል የተስፋና የትንቢት ቃል ፍጻሜ ሆኖ ብቻውን ቀረ። አሁን ማንም ሰው ክፍል ቢሰራ ወይም ድንኳን በእምነቱ ቢሰራ ሊሰራ የተገባለን አካል የቀረው ብቻ ነው። እነዛን የተቃወማቸው ሌላ ሳይሆን እግዚአብሔር ራሱ ነው። ሃሌሉያ! ደመና ብለን የምናስበው ክብር ብለን የምናስበው ነገር ከክርስቶስ ውጭ ያሉትን ነገሮች ከልባችን ውስጥ ማጥፋት ካልቻለ በራሱ ክብር አይደል አለና ከክርስቶስ ውጭ ወይም ደግሞ በክርስቶስ አድርገን ምኞቶቻችንን ማግኘት ስላደረግን ነው። ወይም ደግሞ እምነት ለምኞቶቻችን የተረጎመ መኪና መግዣ ፎቅ መስሪያ ምናምን ስላደረግነው እምነት ስራውን አልሰራም በልባችን። እምነት ተብሎ ምንድነው? የሚቀጥለው ሳምንት ይሄ ነገር ለማግኘት። ስለዚህ በእምነት ስብከቶቻችን አዳምን ለምድር አነቃ ነው እንጂ አዲሱን ፍጥረት በእውነት ቃል አላሳደግ ነው። እምነት በሉልኝ እስቲ ከጎናችሁ ያለው ሰው በእርሱ የምትገኝበት ነው በሉት እንጂ ምኞትን ሆነ የምታረግበት አይደለም። አንድ ጊዜ ነውና ጓደኛዬ ሲያወራልኝ ምን አለ? አንድ ሰው መጣና ትንሽ ካወራን በኋላ ቀና በላለኝና ፎቅ አሳየኛል። ፎቅ አየሁኛል። ከዛ በኋላ መኪና ሲያልፍ ደግሞ አሪፍ መኪና ጠበቀና መኪና ሲያይ አያው ይሄን ለመውረስ አይደለም የምትኖረው ከናን ራስ ብሎኝ ሄዳለ። ገብቷችኋል? ማለት ይሄን ለመውረስ አይደለም አሁን ዱብ ዱብ የምትለው የትንቢት ቃል ቢመጣ ይሄን ለመውረስ ነው። የሆነ ነገር ቢመጣ ይሄን ለመውረስ ነው። እምነት ግን በመጽሐፍ ሲተረጎም ምኞቶቻችን ማግኘት ተደርጎ አልተተረጎመም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ በምኞት ፎቅ ለመስራት አይደለም፣ በምኞት በእርሱ ለመገኘት ነው። ሃሌሉያ! በእርሱ ስንገኝ ደግሞ በእርሱ የሆኑ ነገሮች ሁሉ በእኛ እንዴት እንደሚሰሩ መጽሐፍ ይነግረናል። ስለዚህ ላምብላችሁ በኋላ 8 ላይ ይገኛል። በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱ ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡ ናቸው። ቀጥሎ እነሆ አምላክ ሆይ ፈቃድህን እንዳደርግ መጥቻለሁ ብሏል። ፈቃዱ ምንድን ነው? እዚህ ጋር የሚነግረን መልካም ወይም ደግሞ የትንቢትና የሕግ ፍጻሜ ሆኖ ነው የመጣው ኢየሱስ ክርስቶስ። የእግዚአብሔር ፈቃድ የመጽሐፍ ጥቅልል ነበረ። መጽሐፍ ተጠቅሎ ከክርስቶስ ውጪ የነገር ጥላ ሆኖ ይኖር ነበረ። ኢየሱስ ሲመጣ መጽሐፍን ወሰደና ምን አደረገው? አካል ያሰጠው እሱ ላይ። ስለዚህ ይራባል የሚለው ነገር ነበር፣ ተራበልን። ይገረፋል ነበር፣ ተገረፈልን። አሁን ይገረፋል የሚለው ተስፋ ያለ ድረስ ኢየሱስ እስከሚመጣ ድረስ አልተፈጸመም። ተፈጸመ በተስፋ ነበር። ኢሳይያስ 53 ለምሳሌ ኢሳይያስ 53 ኢየሱስ ክርስቶስ ከመምጣቱ በፊት ተስፋ ነበር። ይገረፋል የሚል ተስፋ አይደል? መጥቶ እስኪገረፍ ድረስ ነገር ትንቢት ወይም ደግሞ ተስፋ ሆኖ ነበር። ኢየሱስ ክርስቶስ መጥቷል ብለን ካመንን ኢየሱስ ክርስቶስ ተገርፏል ብለን እናምናለን። መጥቷል ብለን ካመንን የመጣበትን ዓላማ ፈጽሟል ብለን እናምናለን። ዓላማ ተፈጸመም ግን ካል አልመጣም እያልን ነው። መምጣቱ እርግጠኛ የሆነው በእምነት ይህንን ቃል ተከትለን ስንል መምጣቱን ያረጋገጠልን አካል አግኝተናል። ሃሌሉያ! መጥቷል። ከዛ ትንቢት ተስፋ ተፈጽሞበታል። አካላት ይዞታል ማለት ነው። ከዛ ፈቃድህን ላደርግ መጥቻለሁ አለ። ሁለተኛውንም ላቆም የፊተኛውን ይችላል። ሁለተኛውና ሁለተኛው ላይ ያስቀመጣቸው ኪዳኖች ናቸው። ሁለተኛው የሚባለው ኢየሱስ ክርስቶስ በመምጣት አዲስ ተብሎ የተቆጠረው በክርስቶስ ደም የተደረገው ኪዳን ማለት ነው። አሮጌው ሰው ወይም ደግሞ የፊተኛው የተባለው ነገር ይሻራል የተባለው ብሉይ ማለት ነው። ሕግና ነቢያት ወይም ደግሞ መዝሙር መጽሐፍ እነዛ ኢየሱስ ከመምጣቱ በፊት አንድ በተስፋ ወይም ደግሞ የጥላ ሆነው ነበሩ። ኢየሱስ ክርስቶስ መጣና እነዚህ ነገሮች ሊሽር ሲፈልግ ነገሮችን አልደመሰሳቸውም። ሕግ አያስፈልግም ምናምን አይደለም። ሕግንም ትንቢትንም ተስፋንም ወሰደና ሲሽራቸው በምን አድርገው ሻራቸው? በእሱ ላይ አኖራቸው አይደል? የሚነገሩ ተስፋ ቃሎችና የተነገሩ ትንቢት ቃሎች ሁሉ ክርስቶስ አደረጋቸው። ይመጣል ብሎናል፣ መጣ። ይሞትላችኋል ብሎናል፣ ሞተልን። አሁን ይሞትላችኋል ተስፋ ነው ለኛ? በፍጹም። ለምን? በክርስቶስ በመምጣቱ በሞቱ ሆኗል ነገሩ። ስለዚህ ይሞትልናል ተስፋ አይደለም፣ ሞቶልናል ነው። ሃሌሉያ! አይደለም ነገሩን ልክ ሲሽራቸው መጥቶ በእሱ ላይ አደረገና ፈጸማቸው። ሁለተኛው የተሻረው በምንድነው ብለናል? በመደረግ ወይም ደግሞ ኢየሱስ ክርስቶስ እኛን ወክሎ በማድረግ ትንቢትን፣ ተስፋን፣ መዝሙርን፣ መጽሐፍትን ሁሉ ፈጸመልን። ከዛ ሁለተኛውን አቆመ ይለናል። አሁን የቆመው የትኛው ነው? ሁለተኛው የተባለው እሱ ኢየሱስ ክርስቶስ ብቻ ነው።
ብለን የቆጠርነው ነገር ከክርስቶስ ውጪ ያለ ነገር አይደለም። ሰምታችኋል? እምነት ከኢየሱስ ሕይወትን የተካፈልበት በእርሱ የተገኘበት እሱ በእኛ የተገኘበት ብቻ። እነዚህ የመጀመሪያው ይሽራል ሲለን የሻራቸው አስወግዳቸው ሳይሆን ምን ብሏቸው ነው? ፈጽሟቸው፣ በራሱ ላይ አካላት ይዟቸው። ኢየሱስ ክርስቶስ ጌታ ከፈጸማቸው በኋላ እንደዚህ ይላል። ሁለተኛውን ያዕቆብ የፊተኛውን ይሽራል። በዚህ ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስንት ጊዜ በማቅረብ ተቀድሰናል አለ? አንድ ጊዜ ኢየሱስ ክርስቶስ ምንም በማቅረብ ራሱን በማቅረብ የትንቢትና የተስፋ ቃል ፍጻሜ ሆኖ በማቅረብ እኛ ምን ብለናል አለ? ተቀድሰናል። በማ ሲባል እስቲ በእርሱ በሉ። ትንቢትና የተስፋ ቃል ተፈጽመዋል ስንል በእምነት በእርሱ ስንሆን በፈጸመ አካል ውስጥ ስላለን ነገር ከሱ አልፎ ለእኛ በእምነት ይቆጠራል። ምሳሌ አንድ ነገር ልንገራችሁ። በእርሱ ተቀድሰናል ስላችሁ እንዴ አሁን ላይፌ ምናምን ብላችሁ ጥያቄ ብትፈጥሩ አንድ ነገር ልንገራችሁ። 10 እኛ ፎቅ ላይ ብትወጡ በሊፍት ማለት ነው ወይም ደግሞ 50 ፎቅ ያለው ላይ ብትወጡ 50ው ላይ ወጣችሁ የመጨረሻው ፎቁ ላይ ሆናችሁ ነገር ቁልቁል ብትመለከቱ ማለት ነው ትናንትና የበለጣችሁ ስልቅጨት ሁሉ ወደ ታች ብትመለከቱ ቁመቱ የእናንተ ሳይሆን የፎቁ ነው አይደለም እንዴ? ወንደርፉል ምናምን ነገር ትላንት የበለጠኝን ብላችሁ እናንተ እንዳትመኩ ቁመቱ የእናንተ ሳይሆን የቆማችሁበት ፎቅ ነው። በእርሱ ተቀድሰናል ስንል በእርሱ አለን ማለት ነው። ሃሌሉያ! አሁን የምንቆጠረው እኛ ሳይሆን በእርሱ የሆነልን ነው። ሃሌሉያ! የተቆጠረው ለእኛ ሳይሆን በእርሱ የትንቢት ቃል ስለተፈጸመ በእርሱ ስንገኝ በእርሱ የሆነ ሁሉ ለእኛ በእምነት ተቆጥሮልናል። ሃሌሉያ! ስለዚህ ዛሬ ማንም አልተቀደስክም ቢለኝ በእርሱ ሲሆን የፎቁን ያክል ቁመታል። እስቲ አለኝ በሉ። ከዛ በኋላ ስልጠጨት ስለበለጥኩ እጄን ኪሴ ከትቼ ቦስት አላደርግም። ለምን ሲባል ቁመቱ የኔ ሳይሆን የምኑ ነው? እስቲ ቁመቱ የፎቁ ነው በሉ። አንድና እኛ የልባችንን ኮንዲሽን ስላየ ነው አምናለሁ አላምንም፣ ትንሽ አላምንም፣ በጠራጠራለሁ መሰለኝ ስላልን እምነት ከአካል ውጭ አደረግነውና የልብ ኮንዲሽናችን ስለሆነ ምኞት፣ ስሜት ይሞቀላል። አንዳንዴ ይበርዳል። አይደለም። እምነት በክርስቶስ ላይ የተደረገው ነገር ነው። እርሱ ራሱ ስንት ጊዜ አቅርቧል? እስቲ አንዴ በሉ። አንድ ጊዜ ሳቀርብ ፈጽሞ ለዘላለም እኛን ምን ብሎናል ይላል? ቀድሶናል። ስለዚህ በእምነት ራሱ ስለኛ ባቀረበን ውስጥ ሆን እንጂ በራሳችን አይደለም። ሃሌሉያ! ስለዚህ በእርሱ የሆነው ነገር በእምነት ለኛ ነው። አምነናል ስንል ክርስቶስ አንድ ጊዜ ራሱን አቀረበ። እኛ ዕለት ዛሬ ስንት ጊዜ ፋሲካ አከበርን? ሁሉ ጊዜ የሚሞት ሁሉ ጊዜ የሚገረፍ አይደለም። 9ን እንመልከተው። 9 ከቁጥር 24 ጀምሮ ክርስቶስ በእጅ ወደ ተሰራች የሁለተኛ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። እዚህ ጋር እናቆም። ወደ ሰማይ ሲገባ ኢየሱስ ክርስቶስ ማለት ነው። በእጅ ወዳልተሰራች በሰማይ ወዳለች ሲገባ ለማን ይታይ ዘንድ ነው? አሁን ስለማን ይታይ ዘንድ ነው? ስለኔ መጥቶ የትንቢትን ቃልና ተስፋን ሲፈጽም ከጨረሰ በኋላ በእግዚአብሔር ፊት አሁን ኢየሱስ ክርስቶስ የሚታየው ስለራሱ ስለኔ በእምነት ስንል በእምነት በእርሱ እታያለሁ ነው እያልን ያለ ነው እንጂ በእግዚአብሔር ፊት እኛ የምንታይበት አቅም አለን እያልን አይደለም።